ምንም ተአምር 15 ደቂቃ ሳታነቡ ጀንበር ላይ ጠልቅባችሁ ጥናቱ ምንድነው የሚለው አንድ ሰው በቀን 15 ደቂቃ ቢያነብ በቂ ነው የሚለው። ፈጣን አንባቢ በደቂቃ 300 ቃላት ያነባል። በደቂቃ 300 ቃል የሚያነብ ሰው በ15 ደቂቃ 4500 ቃል ያነባል። 4500 ቃል በደቂቃ ካነበበ በሳምንት አንድ መለስተኛ መጽሐፍ ይጨርሳል ነው የሚለው። በነገራችን ላይ የኮሌጅም የዩኒቨርሲቲም ትምህርት ሳይጨምር ነው ማንበብና መጻፍ የሚችል ነው የሚለው። በሳምንት አንድ መለስተኛ መጽሐፍ የሚጽፍ በልጅነቷ 20ዎች ውስጥ እያለ ያ ልጅ ቢጀምርና 50ዎቹ ሲደርስ በሺ የሚቆጠሩ መጽሐፍት አንብቧል። ይሄ ልጅ የህዝብ ተወካዮች ምክር ቤት ይቺ ልጅ የህዝብ ተወካዮች ምክር ቤት አባል ሆና ተመርጣ በገባ በኢትዮጵያ ኢኮኖሚ፣ እምነት፣ አመለካከት፣ ባህል፣ ፖለቲካ ላይ የራሷን ሐሳብ ማስቀመጥ የምትችል የራሱን ሐሳብ ማስቀመጥ የሚችል ይላል ነው የሚለው ጥናቱ።